መገረዝ አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል? ፍቺ የህይወት አካል ነው። ምንድን ነው የምትሰሩት? ትዕግስት እኔ የቤት እመቤት ክፍያው ፍቅር ነው። ለምሳሌ ሙሉ እኔ ለሆነ የቤት እመቤት ነኝ። የቤት እመቤት ስራ ጥሩ ነው። እግዚአብሔር ይመስገን። ልጅ ማስተማር ከባድ ነው። የቤት እመቤት በአሁኑ ሰዓት እናቱ። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሺ። አገሬን አልረሳም አገሬን ነዋይ ደበበ አገሬን ኢትዮጵያ ሀገሬ ባንቻ አይደሎይ ክብሬ ጥላውን ገሰሰ ኢትዮጵያ ኢትዮጵያ ሶስተኛው ጂጂ እማማ አራተኛው ነዋይ ደበበ ሀገሬን አልረሳም ሀገሬን። አንድ ሰው ትምህርት ቤት በምክንያት ሊያቋርጥ ይችላል። በስነ ምግባር ጉድለት ሊባረር ተባሮ ምን ስነ ምግባር ምናምን ትላል ተባሮ። ወላጆች አዋቂ ልጆቻቸውን ምን አያደርጉም ሲሉ ልሰሙ ትችላላችሁ። ሁለተኛው አይሰርቅም ሙልጭ ሌባ። ሶስተኛው አይዋሽም ውሸታም። አራተኛው 2 ወሩ ቤት ከገባ ቢራቢሮ ለምን እንደሚነቀሱ ታውቃላችሁ? ምንም አላውቅም። ፕላስቲክ የሚጠበስ ወርወር እንዴ ማለት አለበት። ደረቱን ያዥ ስጋ ከፋ ህፃን ልጅ ወይ መገረዝ ግልገል እሺ ዳቦ ጥጃ ግልገል ችላ የበግ ቅኝቷ ልጅ የበግ ግልገል አይደል እንደሚባለው ጠቦት እቺ ዳቦ ያልሽ በተፈለገ ደቡል ደቦጭ ዶሮ አውራ ዶሮ ሴት ዶሮ ወይ ሴት ዶሮ ያበሻ ዶሮ ኬብ ዶሮ ድምፅ አልወጣም ረስቼ